ሰላም ጤና ይስጥልን ውድ ተመልካቾች፣ ዛሬ ደግሞ በሶስተኛው ሴሽን ተመልሼ መጥቻለሁ ማለት ነው። እንግዲህ ሶስተኛው ሴሽን ሞጁል 3 የሚል ነው። ሞጁል 3 ደግሞ ከለር ቲዮሪ እና ቲፖግራፊ ምንድን ነው የሚለውን የሚያትት ይሆናል ማለት ነው። ስለሱ ቆይታ የምናደርግ ነው የሚሆነን። ተከታተሉ። እንግዲህ ስለ ከለር ቲዮሪ ስናወራ ኢንትሮዳክሽን ፓርት ላይም እንደተነጋገር ነው ከለር በጣም ጠቃሚ የሆነ ኢምፖርታንት የሆነ ነገር ነው ማለት ነው። ያለ ከለር ምንም አይነት ኢሜጅ መፍጠር አይቻልም። ስለዚህ ከለር ወሳኝ ሚና ይጫወታል። ስለዚህ ለእያንዳንዱ ለምናያቸው ኦብጀክቶች በሙሉ የየራሳቸውን ገጽታ እንዲኖራቸው የሚያደርገው ከለር በመሆኑ ከለር ወሳኝ ሚና የሚጫወት ነው የሚሆነው ማለት ነው። ስለዚህ ይህ ከለር ቲዮሪ ማለት ምን ማለት ነው የሚለውን ለተወሰነ ቆይታ ዲስከስ የምናደርገው ይሆናል። እንግዲህ ከለር ቲዮሪ ኢን ግራፊክስ ዲዛይን ምንድን ነው ካል ዘ ስተዲ ኦፍ ሃው ከለርስ ኢንተራክት ኤንድ ኮምባይን ኤንድ ኦልሶ አፌክት ፐርሴፕሽን ነው። ስለዚህ ሶስት ነገር ማየት እንችላለን። ሃው ከለርስ ኢንተራክት፣ ከለሮች እንዴት ኢንተራክት ያደርጋሉ ከሂውማን ቢንግ ጋር፣ ከለሮች እንዴት ኮምባይን ይደረጋሉ፣ ከለሮች እንዴት የሰውን ፐርሴፕሽን አፌክት ሊያደርጉ ይችላሉ የሚለው የሚይዝ ነው ማለት ነው። እንግዲህ ኢንተራክሽን የሚኖረው በከለር አማካኝነት ነው። ስለዚህ ከለር ኢዝ ቬሪ ኢምፖርታንት። ስለዚህ ከለር በጣም ወሳኝ ነው። በተለይ በግራፊክ ዲዛይን ውስጥ የከለር ሚና እጅግ በጣም የበዛ ነው። ማንም መተካት አይችልም ማለት ነው። ስለዚህ ከለር ኢዝ ቬሪ ኢምፖርታንት የምንለው እና ማንዳተሪ ነው የምንለው ዝም ብለን ከምድር ተነስተን አይደለም ማለት ነው። ከአስፈላጊነቱ አንጻር እና ከሚሰጠው ጥቅም የተነሳ እንደሆነ መገንዘብ ያስፈልገናል ማለት ነው። እንግዲህ ከለር ቲዮሪ ላይ የተለያዩ ከለሮች አሉ። እንደምናውቀው ብዙ አይነት ከለሮች አሉ። ከለር ዌሎች አሉ ማለት ነው። ከለር ዌል ማለት ሰርኩላር ዲያግራም ዛት ቪዥዋልስ ኦር ዛት ሪፕሬዘንትስ ሃው ከለርስ ሪሌት ቱ ኢች አዘር የሚለውን የሚያሳይ ነው የሚሆነው ማለት ነው። ከለሮች አንደኛው ከአንደኛው ጋር እንዴት ሪሌት ያደርጋሉ የሚለውን ሪፕሬዘንት የምናደርግበት ሰርኩላር ዲያግራም እሱ ከለር ዌል ልንለው እንችላለን። ነገር ግን እነዚህ ከለር ዌል ውስጥ 12 ሜን ሆዎች አሉ እንደምናውቀው ማለት ነው፣ ሂውስ የምንላቸው። ነገር ግን ደግሞ በሶስት ካቴጎሪ ውስጥ ከለሮችን ልንከፍላቸው እንችላለን። እነዚህ ከለሮች ምን ምን ይባላሉ ካል የመጀመሪያው ፕራይመሪ ከለር እንለዋለን። የሁለተኛው ሰከንዳሪ ከለር ልንለው እንችላለን። የሶስተኛው ደግሞ ተርሻሪ ከለር ልንለው እንችላለን ማለት ነው። ስለዚህ ፕራይመሪ ከለሮች እነማን ናቸው መለየት አለብን፣ ማወቅ አለብን። የመጀመሪያ ከለሮች ኦሪጂናል ከለርስ የምንላቸው ከለሮች ሬድ፣ ብሉ እና የሎ ናቸው ማለት ነው። ቀይ፣ ሰማያዊ፣ ቢጫ የምንላቸው ከለሮች ኦሪጂናል ከለሮች ናቸው፣ መነሻ ከለሮች የምንላቸው ከለሮች ናቸው። ሁለተኛ ከለርስ የምንላቸው ግሪን፣ ኦሬንጅ እና ፐርፕል ከለሮች ናቸው ማለት ነው። ግሪን፣ ኦሬንጅ እና ፐርፕል ከለርስ የምንላቸው በሰከንዳሪ ከለሮች ናቸው ማለት ነው። እንግዲህ እነዚህ ሁለተኛ ከለሮች ወይንም ደግሞ ሰከንዳሪ ከለሮች ከየት ነው የሚገኙ ካል ከፕራይመሪ ከለሮች ኮምባይኔሽን የሚፈጠሩ ከለሮች ናቸው የሚሆኑት ማለት ነው። ስለዚህ የመጀመሪያውን ወይም ደግሞ ፕራይመሪ ከለርን ኮምባይን በማድረግ ሰከንዳሪ ከለርን መፍጠር ፎርም ማድረግ እንችላለን፣ ክሬት ማድረግ እንችላለን ማለት ነው። ሌላ ሶስተኛ ከለር ነው ተርሻሪ ከለር የምንለው ነው ማለት ነው። ስለዚህ እነዚህን ከለሮች ደግሞ ፕራይመሪ ከለርን ከሰከንዳሪ ከለር ጋር ሚክስ በማድረግ ሊፈጠሩ የሚችሉ ከለሮች ናቸው ማለት ነው። ለምሳሌ ሬድ ኦሬንጅ የምንለው ከለር ሊኖር ይችላል። የሎ ኦሬንጅ የምንለው ሊኖር ይችላል። የሎ ግሪን፣ ብሉ ግሪን፣ ብሉ ፐርፕል፣ ሬድ ፐርፕል እያል ልንፈጥራቸው የምንችላቸው የከለር ታይፖች ናቸው የሚሆኑት ማለት ነው። እንግዲህ ከዚሁ ጋር ተያይዞ ከለሮቹ ኮምፕሊመንታሪ ከለሮች ሊኖሩ ይችላሉ። አናሎጊየስ ከለር ሊኖር ይችላል። ትራዲክ ከለሮች ሊኖሩ ይችላሉ ማለት ነው። ስለዚህ ከለሮች ሶስት የተለያየ አይነት እይታ ያላቸው ከለሮች አሉ ማለት ነው። እንግዲህ ኮምፕሊመንታሪ ከለር ስንል ምን ማለታችን ነው ወሳኙ ነገር። ኮምፕሊመንታሪ ከስሙ እንደምንረዳው አንደኛው ለአንደኛው ኦፖዚት የሆነ ከለር ማለት ነው። ስለዚህ which is a colors opposite each other ነው። እርስ በራሳቸው ኦፖዚት የሆኑ ከለሮች እነሱ ኮምፕሊመንታሪ ከለርስ ልንላቸው እንችላለን ማለት ነው። ስለዚህ we have to know opposite colors or complementary colors። ኮምፕሊመንታሪ ከለሮችን ማወቅ አለብን። በተለይ ደግሞ ፎከስ ለማድረግ እና ኤምፋሲስ ለመስጠት ስንፈልግ ባክግራውንዱን ከኦብጀክቱ ጋር መለየት ስንፈልግ ኮምፕሊመንታሪ ከለሮችን የመጠቀም እድል ይኖረናል ማለት ነው። ስለዚህ ኮምፕሊመንታሪ ከለሮችን መለየት የግድ ያስፈልገናል ማለት ነው። ስለዚህ ኮንትራስት እንዲኖረው ጉድ ኮንትራስት እንዲኖረው ስንፈልግ እንደዚሁ ኮምፕሊመንታሪ ከለሮችን ነው የምንጠቀመው። ለምሳሌ ሬድ የግሪን ኦፖዚት ከለር ነው። ብሉ የኦሬንጅ ኦፖዚት ከለር ነው። የሎ የፐርፕል ኦፖዚት ከለር ነው። ስለዚህ የሎ ላይ ፐርፕል ብንጠቀም ሞር አውትሻይን ያደርጋል። ኦሬንጅን ብሉ ላይ ብንጠቀም አውትሻይን ያደርጋል። ግሪንን ሬድ ላይ ብንጠቀም አውትሻይን አድርጎ
ይወጣል ማለት ነው። ተለይቶ ነው የሚወጣው ማለት ነው። ስለዚህ እንደነዚህ አይነት ከለሮችን የምንጠቀምበት ኮንዲሽን በሚያስፈልገን ጊዜ በተቻለ መጠን ኮምፕሊመንታሪ ከለሮችን መጠቀም እንችላለን ማለት ነው። ስለዚህ ኮምፕሊመንታሪ ከለር ማለት ምን ማለት ነው የሚለውን ኮንሴፕት መያዝ እና ኮምፕሊመንታሪ ከለሮች እነማን ናቸው የሚሉትን መለየት እጅግ በጣም አስፈላጊ ይሆናል ማለት ነው በግራፊክስ ዲዛይን ውስጥ። ሌላኛው እና ሁለተኛው የከለር ካቴጎሪ ደግሞ አናሎጂስ ከለርስ የምንለው ነው ማለት ነው። አናሎጂስ ከለርስ ማለት ለምሳሌ የሆነ ከለር አለ፣ የዛኛው ከለር አጀሰንት ከለር ማለት ነው። አጀሰንት ከለር ወይም ደግሞ ኔክስት ቱ ኢች አዘር ኤኒ ከለር ዌል ማለት ነው። ከለር ዌሎች ተመሳሳይ ከለሮች ጎን ለጎን ነው የሚሆኑ። ስለዚህ አጀሰንት የሆኑ ከለሮች እነሱ አናሎጂስ ከለር ልንላቸው እንችላለን። ሞር ተመሳሳይነት ይዘት ያላቸው ከለሮች የምንላቸው ናቸው። ስለዚህ ለምሳሌ አንድ ባክግራውንድ እየተጠቀምን እያለ ባክግራውንዱ ተመሳሳይ ባክግራውንድ ውስጥ አንደኛው ጥቁር ሆኖ አንደኛው አውቶማቲካሊ ነጭ መሆን የለበት። በተቻለ መጠን ኮንሲስተንት መሆን መቻል አለባቸው። ተዛማጅ ከለሮች መሆን መቻል አለባቸው። ምክንያቱም አይን ላይ ያላስፈላጊ ኢንተራክሽን እንዳይኖረው ወይንም ደግሞ ፐርሴፕሽን እንዳይኖረን ለማድረግ የግዴታ ኮንሲስተንት የሆነ ከለር መጠቀም ሊያስፈልገን ይችላል ማለት ነው። ስለዚህ በዚህን ሰዓት አናሎጂስ ከለሮችን የምንጠቀም ይሆናል ማለት ነው። አናሎጂስ ከለር የምንላቸው ምን አይነት ከለሮች ናቸው ካለን ለምሳሌ ብሉ ከብሉ ግሪን ጋራ ሞር ተመሳሳይ ነው። ከግሪን ሬድ ጋራ ብሉ ግሪን ከግሪን ሬድ ጋራ ሞር ተመሳሳይ ነው። ስለዚህ ተዛማጅ እየሆኑ የሚሄዱ ከለሮች ናቸው ማለት ነው። ስለዚህ ብሉ ግሪን፣ ግሪን ሬድ የምንላቸው ከለሮች ሞር አጀሰንት የሚሆኑ ከለሮች ይሆናሉ ማለት ነው። አናዘር ዌይስ ሬድ ለምሳሌ ቀይ አለ። ሬድ ኦሬንጁ ከሬዱ ጋር ሞር ኦር ለስ ተመሳሳይ ነው የሚሆነው። ኦሬንጅ ሎ ሞር ኦር ለስ ተመሳሳይ ነው የሚሆነው ማለት ነው። ስለዚህ በተቻለ መጠን ተዛማጅ ከለሮችን ማወቅ ያስፈልጋል ማለት ነው። የሎ ግሪን ከግሪን ጋር ተመሳሳይነት ከለር ያለው ነው ማለት ነው። ስለዚህ በተቻለ መጠን እንደዚህ አይነት ከለሮችን አናሎጂስ ከለር ልላቸው እንችላለን ማለት ነው። እነኚህ ብቻ አይደሉም፣ ሌላ ብዙ ከለር ታይፖችን ወይንም ደግሞ የከለር አናሎጂስ ከለሮችን ልናወጣ እንችላለን። ስለዚህ እነዚህን አናሎጂስ ከለሮችን መጠቀም በሚኖርብን ሰዓት አሁንም ቅድም እንደተናገርኩት ይህንን ለዚህ ተጠቀሙት የሚባል አይደለም። ፕሪንሲፕሉን የምንናገረው ወይንም ደግሞ ፕሪንሲፕሉ ምንድን ነው የሚለውን ኮንሴፕት የምናሳውቀው። በፕሪንሲፕሉ መሰረት እኛ የመጠቀም ኃላፊነት ደግሞ የእኛ ስራ ነው የሚሆነው፣ የዲዛይነሩ ስራ ነው የሚሆነው ማለት ነው። ስለዚህ መጀመሪያ ፕሪንሲፕሉን ማወቅ፣ ፕሪንሲፕሉን ካወቅን በኋላ መቼ የትኛውን ፕሪንሲፕል አፕላይ አደርጋለሁ የሚለውን ልንረዳ ይገባል ማለት ነው። እንግዲህ ሶስተኛው ካቴጎሪ ደግሞ ትራዲክ ከለርስ የምንለው ነው ማለት ነው። ትራዲክ ከለርስ ማለት የስሪ ከለር ኤቨንሊ ስፔስድ የሆኑ ከለሮች ማለት ነው። ለምሳሌ 3 ከለር ቢኖር ሶስቱም ከለሮች ኤቨንሊ ስፔስድ፣ አንደኛው ከለር ከአንደኛው ከለር ጋር ያለው ርቀት እኩል ስፔስ የሚኖራቸው። ለምሳሌ 12 ከለር ቢኖር የ12ቱም ከለር ርቀታቸው አንደኛው ከለር ከአንደኛው ከለር ጋር ያለው የከለር ልዩነት ኤቨንሊ ስፔስ ሊሆን ይገባል ማለት ነው። ኤቨንሊ ስፔስ ሊሆን ይገባል ማለት ያ ማለት አንደኛው ከለር ከሁለተኛው ከለር ጋር ያለው ርቀት የአራት አይነት ከለር ሊሆን ይገባል። የሁለተኛው ከሶስተኛው ጋር የአራት አይነት ከለር፣ የሶስተኛው ከአንደኛው ጋር የአራት አይነት ከለር ሲኖረው ኢቨንሊ ስፔስድ ይሆናሉ ማለት ነው። ስለዚህ አጀሰንት አይደለም፣ ኦፖዚት አይደለም፣ ነገር ግን ኢቨንሊ ስፔስድ የሆኑ ከለሮች ማለታቸው ነው። ለምሳሌ ሪድ፣ የሎ፣ ብሉን ብናያቸው ኢቨንሊ ስፔስድ ናቸው። ለምሳሌ ሪድ ከየሎ ጋር ያለው ርቀት በመካከል የሶስት ከለሮች ዲስታንስ ይኖራል ማለት ነው። ዘን የሎ ከብሉ ጋር ያለውን ርቀት ብናየው የሶስት ከለሮች ፕላስ ደግሞ ብሉ ከሬድ ጋር ያለው የሶስት ከለሮች ልዩነት ይኖራል ማለት ነው። ስለዚህ ይሄ ኢቨንሊ ስፔስድ የሆኑ ከለሮች ናቸው ማለት ነው። ስለዚህ ልክ በዚህ መልኩ የምናስቀምጣቸው ከለሮች ትራዲክ ከለርስ ልንላቸው እንችላለን። ኦሬንጅ፣ ግሪን እና ፐርፕልም እንደዚሁ ኢቨንሊ ስፔስድ የሆኑ ናቸው ማለት ነው። ስለዚህ እነዚህን ከለሮች ትራዲክ ከለርስ ልንላቸው እንችላለን ማለት ነው። ስለዚህ ትራዲክ ከለሮች እነማን ናቸው የሚለውንም ማወቅ ያስፈልጋል። ስለዚህ ትራዲክ ከለሮችን መጠቀም በሚያስፈልግበት ሰዓት አሁንም ልንጠቀማቸው እንችላለን። ለምሳሌ ቫይብራንት ኮንትራስትን መጠቀም ስንፈልግ እነዚህን ከለሮች ልንጠቀም እንችላለን ማለት ነው። ባላንስ ለማድረግ ስንፈልግ እነዚህን ከለሮች ልንጠቀም እንችላለን ማለት ነው። ከለር ባላንስ መጠቀም ስንፈልግ፣ ስለዚህ ትራዲክ ከለርንም በእንደዚህ አይነት ኮንዲሽን ልንጠቀመው እንችላለን ማለት ነው። ሌላ እንግዲህ በዋናነት ዋርም ከለርስ ኤንድ ኩል ከለርስ የሚባሉ የከለር ታይፖች አሉ።
ዋርም ከለርስ የትኛው ከለር ነው? ኩል ከለርስ ደግሞ የትኞቹ ከለሮች ናቸው? መቼ ነው የምንጠቀማቸው? ዋርም ከለርን ለምን እንጠቀመዋለሁ? ኩል ከለርን ደግሞ ለምን እንጠቀመዋለሁ? ምንን ለመግለጽ ስፈልግ ነው የምጠቀመው የሚለው በጣም ክሬዲት የሚሰጠው ነገር ነው ማለት ነው። አንዳንዴ ዋርም ከለሮች የሚያስፈልጉበት ኮንዲሽን አለ፣ አንዳንዴ ደግሞ ኩል ከለሮች የሚያስፈልጉበት ኮንዲሽን አለ። ስለዚህ ዋርም ከለሮች በሚያስፈልጉበት ኮንዲሽን ጊዜ ዋርም ከለሮችን እንጠቀማለን። ኩል ከለሮች በሚያስፈልጉበት ጊዜ ደግሞ ኩል ከለሮችን ልጠቀም እችላለሁ ማለት ነው። ስለዚህ ዋርም ከለርስ የምንላቸው ለምሳሌ እነዚህ ወደ ቀያማ አይነት አካባቢ የሚሄዱ ከለሮች ዋርም ከለርስ በማለት እንገልጻቸዋለን። ሬድ፣ ኦሬንጅ፣ የሎ የምንላቸው ከለሮቹን ዋርም ከለርስ እንላቸዋለን ማለት ነው። ላይክ ሬድ ኦሬንጅ፣ የሎ ኦሬንጅንም እንደ ዋርም ከለርስ ልንጠቀማቸው እንችላለን ማለት ነው። ቀያማ፣ ቀይ ቢጫማ አካባቢ ያሉትን ከለሮች በሙሉ እንደ ዋርም ከለርስ የምንጠቀማቸው ናቸው። እነዚህ ዋርም ከለሮች ለምሳሌ ሰንን ለመግለጽ ስንፈልግ፣ ፋየርን ለመግለጽ ስንፈልግ፣ ሂትን ለመግለጽ ስንፈልግ፣ ያው እንደ ፈረንጆች ሰመር በጋ ስለሆነ በጋን ለመግለጽ ስንፈልግ እንደዚሁ ዋርም ከለሮቹን ልጠቀም እችላለሁ ማለት ነው። ስለዚህ እነዚህን ዋርም ከለሮች መጠቀሜ ለምሳሌ ሰን ምንድን ነው የሚያመለክት፣ ፋየር ምንድን ነው የሚያመለክት፣ ሂት እና በጋ ምንድን ነው የሚያመለክተው ካል ምናልባት ከኢነርጄቲክነትን ለመግለጽ ስንፈልግ፣ ቫይብራንትነትን ለማመልከት ስንፈልግ፣ አቴንሽን ግራቢንግ ማድረግ ስንፈልግ እነዚህን ከለሮች ልጠቀም እችላለሁ ማለት ነው። ስለዚህ ከለሮቹ እነማን ናቸው? ለማን ልጠቀማቸው እችላለሁ? ምንን ለመግለጽ ነው የምጠቀማቸው የሚለውን ማወቅ ያስፈልጋል ማለት ነው። እንግዲህ ዋርም ከለሮች ለዚህ ጥቅም ይውላሉ ማለት ነው። ኩል ከለርስ የምንላቸው ከለር ታይፖች አሉ። እነዚህ ኩል ከለርስ ልንላቸው የምንችላቸው ግሪን፣ ብሉ፣ ፐርፕል፣ ብሉ ግሪን፣ ብሉ ፐርፕል እያልን ልንጠቅሳቸው የምንችላቸው ከለሮች ደግሞ ኩል ከለርስ የምንላቸው የከለር ታይፖች ናቸው ማለት ነው። እነኚህን እንግዲህ ምናልባት ወተርን ለመግለጽ፣ ኤስን በረዶን ለመግለጽ፣ ናይትን ለመግለጽ፣ ኔቸርን ለመግለጽ ስንፈልግ ኩል ከለርን ነው በብዛት የምንጠቀመው ማለት ነው። ተፈጥሮንም ለመግለጽ ስንፈልግ ኩል ከለርን ነው የምንጠቀመው ማለት ነው። ስለዚህ በብዛት ተፈጥሮ ያው ወደ ሰማያዊ ወደ ግሪን የሚወስድ አይነት ከለር ያለው ነገር ስለሆነ እሱንም እንደዚሁ በኩል ከለርስ መግለጽ አስፈላጊ ይሆናል ማለት ነው። ስለዚህ ይሄ ኩል ከለሮች ምን ነው የሚገልጹት ካል ሲዚንግ፣ ካልሚንግ፣ መረጋጋትን፣ ሪላክስ ለማድረግ፣ ራስን ሪፍሬሽ ለማድረግ፣ የራስን ፊሊንግ ለማዳመጥ እንደዚህ አይነት ሁኔታዎችን ለማድረግ ስንፈልግ ኩል ከለሮችን ልንጠቀም እንችላለን ማለት ነው። እንግዲህ ድሮ ስናደርግ ያ ድሮ የምናደርገው ዲዛይን ምንድን ነው መልእክቱ የሚለው ማወቅ ያስፈልጋል። ኢነርጂ የሚፈልግ ከሆነ ዋርም ከለር እንጠቀማለን። ካልሚንግ ይሄ ሪላክስ ለማድረግ አይነት ነገር ከሆነ ደግሞ ኩል ከለር ልንጠቀም እንችላለን ማለት ነው። ስለዚህ ኩል ከለር ማን ናቸው? የከለር ታይፖቹ ለምን ነው የምንጠቀማቸው? ኢፌክቱስ ምንድን ነው? ምንን ለመግለጽ ስፈልግ ነው የምጠቀመው የሚለውን እንደየ ሲቹዌሽኑ የምትጠቀሙት ይሆናል ማለት ነው። ሌላ እንግዲህ እዚህ ላይ ማየት ያለብን ሳይኮሎጂካል ኢፌክትስ ኦፍ ከለር የምንለው ከለር እንግዲህ ሳይኮሎጂካሊ ኢፌክት አለው ወይንም ደግሞ ሳይኮሎጂካሊ የሚናገረው መልእክት አለው ማለት ነው። እያንዳንዱ ከለር የራሱ መልእክት ይኖረዋል። ስለዚህ ሁሉም ከለር ሳይኮሎጂካል ኢፌክት ይኖረዋል ማለት ነው። ለምሳሌ የሎውን ቢጫን ብንወስድ የሎ ምንድነው ሪፕሬዘንት የሚያደርገው ካል ሃፒነስን፣ ለምሳሌ ደስተኛ መሆንን፣ ኦፕቲሚዝምን፣ ክላሪቲን፣ ኮሄሽን ማስጠንቀቂያዎችን ለመግለጽ ስንፈልግ የሎ ከለር እንጠቀማለን ማለት ነው። ስለዚህ የሎ ከለር የሚኖረው ሳይኮሎጂካል ኢፌክት ይሄ ነው ማለት ነው። ደስታን ለመግለጽ ስንፈልግ we have to use የሎ ከለር እንጠቀማለን ማለት ነው። ኦኬ ስለዚህ ለዚህ ፐርፐዝ ልንጠቀመው እንችላለን። ሌታስ ለምሳሌ እንደ ኤግዛምፕል መውሰድ እንችላለን። ስናፕቻት የሎ ከለር ነው ያላቸው። ስለዚህ ይሄ ምናልባት ሃፒነስን ለመግለጽ ወይንም ደግሞ ክላሪቲን ለመግለጽ ጋር የተያያዘ እንደሆነ ማወቅ ያስፈልጋል ማለት ነው። ሌላ ፐርፕል ከለር ነው። እዚህ ፐርፕል የምንለው ከለር ምንድነው ሪፕሬዘንት የሚያደርገው ካል ሮያሊቲ፣ ሌግዠሪን፣ ክሬቲቪቲን፣ ስፒሪቹዋሊቲ። ብዙ ጊዜ ስፒሪቹዋሊቲን ለመግለጽ ስንፈልግ ፐርፕል ከለር ነው የምንጠቀመው። ክሬቲቪቲንም በተመሳሳይ ፐርፕል ከለር ነው የምንጠቀመው። ሌግዠሪን፣ ሮያሊቲን ስንፈልግ ፐርፕል ከለር ነው የምንጠቀመው ማለት ነው። ስለዚህ ለዚህ ያው ለምሳሌ ሃልማርክ የሚባል
የሚጠቀመው ፐርፕል ከለር እንደሆነ መረዳት ያስፈልጋል ማለት ነው። ሌላ ብሉ ከለር ነው። ብሉ ከለር ደግሞ የራሱ መልእክት አለው። ትረስት አድርጉኝ፣ ሪላያቢሊቲ፣ ካልም፣ ፕሮፌሽናሊዝምን ለመግለጽ ስንፈልግ ብሉ ከለር ልንጠቀም ይችላል። የታሴ ለምሳሌ ፌስቡክን ማየት እንችላለን። ፌስቡክ አሁን ከሪላያቢሊቲ ጋር ከትረስት ጋር አያይዘው የፌስቡክን በብሉ ከለር ሪፕሬዘንት አድርገውታል ማለት ሳይኮሎጂካሊ እንግዲህ ብሉ ከለር የሚያስተላልፈው መልእክት አለ ማለት ነው። ሌላ ግሪን እንደዚሁ የራሱ ሳይኮሎጂካል ኢፌክት አለው ማለት ነው። ለምሳሌ ግሮዝ እድገትን የምናመለክተው ጤናን፣ ሄልዝን፣ ሃርሞኒን፣ ኔቸርን፣ መኒን የምናመለክተው በግሪን ነው በግሪን ነው። ስለዚህ ሁሌም ግሪንን ስናስብ ትዝ የሚለን ግሮዝ ነው፣ ትዝ የሚለን ሄልዝ ነው፣ ትዝ የሚለን ሃርሞኒ ነው፣ ትዝ የሚለን ኔቸር ነው፣ ትዝ የሚለን መኒ ነው ማለት ነው። ኦኬ ሌታሴ ለምሳሌ በግሪን የሚገለጹ ተቋማቶች አሉ። ለምሳሌ ስፖቲፋይ የምንላት በግሪን ነው የሚገለጸው ማለት ነው። ሌላው ሪድ ከለር የምንለው ነው። ሪድ ከለር ደግሞ ሪፕሬዘንት የሚያደርገው ፓሽንን፣ ተሰጥኦን፣ ኤግዛይትመንትን፣ ኢነርጂን፣ አርጀንሲ፣ ዳንጀርን ይህንን ለመግለጽ ስንፈልግ ሪድ ከለርን እንጠቀማለን ማለት ነው። ሌታሲ ለምሳሌ ኮካኮላ መመልከት እንችላለን። ኮካኮላ ሀዝ ሪድ ከለር። ስለዚህ ቀይ ከለር ነው ያለው ኮካኮላ። ምንን ለመግለጽ ነው ከተባለ ኢነርጂን ለመግለጽ ስለተፈለገ ኮካኮላ ያው ቀይ ከለርን ይጠቀማል ማለት ነው። ሌላ ብላክ የራሱ ከለር ነው ማለት ነው። ስለዚህ ይሄ ሪፕሬዘንት የሚያደርገው ብላክ ሪፕሬዘንት የሚያደርገው ፓወርን፣ ሚስትሪን ለመግለጽ ስንፈልግ በብላክ ከለር እንጠቀማለን ማለት ለምሳሌ ናይክ ምልክትን በብላክ ከለር ያመላክቷታል። እሱ ምንድነው ፓወር ይሰጣል። ይህ ጫማ ፓወርፉል ነው አይነት ነገር ሜሴጅ ማስተላለፍ ስለሚፈልጉ ነው ማለት ነው። ሌላ ኦሬንጅ ነው። ኦሬንጅ ደግሞ ኤክሲዝም ክሬቲቪቲ ጋር ከዋርምስ ጋር ከፈን ጋር ከደስታ ጋር ለመጠቀም ስለሚፈልጉት ኦሬንጅ ከለርን ለመጠቀም ሲፈልጉ ኦሬንጅ ከለር ይጠቀማሉ። ለምሳሌ ፋንታ መጠቀም እንችላለን። ፋንታ ኦሬንጅ ከለር ነው። ምንን ለመግለጽ ነው ከተባለ ፈንን፣ ደስታ፣ የደስታ ምንጭ ፋንታ ነው እንደማለት ነው ማለት ነው። ሌላኛው ከሳይኮሎጂካል ኢፌክትስ ኦፍ ከለር ዋይት ከለር ነው። ስለዚህ ዋይት ከሆነ ለምሳሌ ፒዩሪቲ ንጹህ ነው፣ ሲምፕል ነው፣ ክሊን ነው፣ ኦፕን ነው ለማለት ስንፈልግ ዋይት ከለር እንጠቀማለን ማለት ነው። ሌታሲ ለምሳሌ አዲዳስ ዋይት ከለር ነው። ስለዚህ ይሄንን ለምሳሌ ከፒዩሪቲው ጋራ ከሲምፕሊሲቲ ጋራ አያይዞ ለመግለጽ ከክሊንነስ ጋራ ክሊን ላይነስ ጋራ ተያይዞ ዋይት ከለር ይጠቀማል ማለት ነው። ግሬ ከለሮቹ እንደዚሁ ኒውትራሊቲን፣ ባላንስን፣ ፕሮፌሽናሊዝምን፣ ካልምነስን ለመግለጽ ስንፈልግ ግሬ ከለር ልንጠቀም እንችላለን። ለምሳሌ መርቸንዲዝ ግሬ ከለሮችን የሚጠቀመው ማለት ነው። ስለዚህ ሳይኮሎጂካል እያንዳንዱ ከለር የራሱ ሳይኮሎጂካል ኢፌክት እንዳለው መረዳት ያስፈልጋል ማለት ነው። ስለዚህ ሁላችንም የሆነን ከለር ስናይ ሴንስ የምናደርገው ነገር ይኖራል። የምንረዳበት አተረጓጉም ሊለያይ ይችላል። ከኢንተርናሽናል አግሪመንቱ በተለይ መልኩ ልናየው እንችላለን። ግን ሞስት ኮመን የሆኑ አሉ። ለምሳሌ እንደ ሪድ አይነት ነገሮችን ስናይ፣ እንደ ዋይት አይነት ነገሮችን፣ እንደ ግሪን አይነት ነገሮችን አብዛኛው ሰው አግሪ የሚያደርግበት ነው። ብዙ ጊዜ ልክ ለምሳሌ ነጭ ከሆነ ከንጹህ ጋር ነው የምናያይዘው። ሪድ ከሆነ ደግሞ ቀይ ከሆነ ከዳንጀር ጋር ነው የምናያይዘው። የሎ ከሆነ ከማስጠንቀቂያ ጋር ኮሽን ጋር ነው የምናያይዘው። ስለዚህ እንደዚህ አይነት ሁኔታዎች አሉ ማለት ነው። ስለዚህ ሳይኮሎጂካሊ ራሱ የሚያሳድረው ተጽዕኖ ይኖራል ማለት ነው ከለር። ሌላኛው ነገር ደግሞ ቲፖግራፊ የምንለው ፖርሽን ማለት ነው። ቲፖግራፊ ወይንም ደግሞ how can we use a text in graphic design። ስለዚህ ቲፖግራፊ ማለት the arts and techniques of arranging ታይፕስ ማለት ነው። ለምሳሌ ሌተር ሊሆን ይችላል፣ ነምበር ሊሆን ይችላል፣ ሲምቦል ሊሆን ይችላል። ስለዚህ እነሱን መጠቀም to make written language legible, readable and visually appealing in design። ስለዚህ more legible የሆነ readable የሆነ ተነባቢ የሆነ ቪዥዋሊ አፒል ልናደርገው የምንችለው ነገር በዲዛይን ውስጥ እንደነሱ አይነት ነገሮችን ለማድረግ ቲፖግራፊ ልንጠቀም እንችላለን ማለት ነው። ቴክስቶችን ልንጠቀም እንችላለን ማለት ነው። ስለዚህ ቴክስቶቹን በተለያየ መልኩ ልንጠቀማቸው እንችላለን። የራሳቸው ፎርማት አላቸው። ለምሳሌ ዲዛይን ላይ ስንጠቀም ሴሪፍ ፎንት የምንላቸው ፎንት ታይፖች አሉ። ሴሪፍ ፎንት ማለት የተወሰኑ ላይኖች ወይንም ደግሞ at the end of the letter they have their own small lines። የተወሰነ ስሞል ላይኖች ነገር ያላቸው። ለምሳሌ ሌታሲ ታይም ኒው ሮማን
የሰሪፍ ፎንት ታይፕ ነው። ጎርጂያ የሰሪፍ ፎንት ታይፕ ነው። ጋራሞንድ የሰሪፍ ፎንት ታይፕ ነው። ስለዚህ እነኚህን ልንጠቀማቸው እንችላለን ማለት ነው። ስለዚህ እነዚህ ሰሪፍ ፎንትን የምንጠቀመው መቼ ነው ካል ለፕሪንት ፐርፐዝ የተሻለ ነው፣ ወይንም ደግሞ ጥሩ ፕሪንቲንግ እንዲኖረን ስንፈልግ ይህንን እንጠቀማለን ማለት ነው። በጣም ረዘም ያሉ ፎርሞች ያላቸው ቴክስቶችንም ለመጠቀም ስንፈልግ ይሄኛው አሪፍ ነው ማለት ነው። ስለዚህ ፊል ትራዲሽናል፣ ኤሌጋንት፣ ትረዝወርዚ ይሄንን ፊል ለማድረግ ትራዲሽናሊቲን ፊል ለማድረግ ሊሆን ይችላል። ኤሌጋንትን ፊል ለማድረግ፣ ትረዝወርዚን ፊል ለማድረግ እነዚህ ሰሪፍ ፎንትስ የምንላቸውን ልንጠቀም እንችላለን ማለት ነው። ሳንስ ሰሪፍ ፎንትስ ምንም አይነት ዲኮሬሽን የሌላቸው ናቸው። ሰሪፍ ፎንት ሰም ሶርት ኦፍ ዲኮሬቲቭ ናቸው ወይንም ስትሮክ አላቸው ወደ መጨረሻ አካባቢ። ነገር ግን ይሄ ሳንስ ሰሪፍ ፎንት የምንላቸው ምንም ዲኮሬቲቭ አይደሉም ወይንም ደግሞ ምንም አይነት ስትሮክ የላቸውም። ክሊን ናቸው፣ ሞደርን ናቸው ማለት ነው። ስለዚህ እነዚህን ፎንቶች ልንጠቀም እንችላለን። እነኚህን መቼ ነው የምንጠቀማቸው ካል በዲጂታል ለሆነ ነገር ወይንም ደግሞ በስክሪን ለምንመለከታቸው ነገሮች ልንጠቀማቸው እንችላለን ማለት ነው። ለምሳሌ ሄልቬቲካ የሚባል የፎንት ታይፕ አለ። ኤሪያል፣ ኦፕን ሳንስ፣ ሮቦቶ የምንላቸው የፎንት ታይፖች አሉ። እነዚህ ፎንት ታይፖች በሙሉ ሳንስ ሰሪፍ ፎንትስ የምንላቸው ፎንት ታይፖች ናቸው ማለት ነው። ስለዚህ ጉግል ላይ ልንጠቀማቸው እንችላለን፣ ፌስቡክ ላይ ልንጠቀም እንችላለን፣ የተለያዩ ሶሻል ሚዲያዎች ላይ ልንጠቀማቸው እንችላለን ማለት ነው። በቀደም መጀመሪያ እንዳልነው ዲጂታል ለሆነ ነገር እና በስክሪን ለሚታይ ነገር በሙሉ ይህንን ፎንት ልንጠቀም ስለምንችል ሳንስ ሰሪፍ ፎንትን ለዚህ ፐርፐዝ መጠቀም እንችላለን። ሌላኛው ስክሪፕት ፎንት የምንለው ነው። ይሄ ደግሞ ሃንድ ራይቲንግ አይነት ታይፕ ያለው የፎንት ታይፕ ነው ማለት ነው። ስለዚህ ፐርሰናል ወይንም ደግሞ ክሬቲቪቲን ለማመልከት ብዙ ጊዜ ስክሪፕት ፎንቶችን ልንጠቀም እንችላለን ማለት ነው። ስለዚህ እንደዚህ አይነት ይዘት ያላቸው ነገሮች ሲኖሩ እንጠቀማቸዋለን። ሎጎን ለማመላከት ስንፈልግ፣ ሄድላይንን ለማመላከት ስንፈልግ በዚህ በስክሪፕት ፎንት ልንጽፍ እንችላለን። ለምሳሌ ፓሲፊኮም የሚባል ስክሪፕት ፎንት አለ፣ ብሩሽ ስክሪፕት ፎንት አለ፣ ግሬት ቫይብስ ስክሪፕት ፎንት አለ ማለት ነው። ስለዚህ እንደነዚህ አይነት ፎንቶችን ልንጠቀም እንችላለን። ለምሳሌ ኮካኮላ ኢንስታግራም ላይ ብዙ ጊዜ የምናይ ከሆነ ስክሪፕት ፎንቶችን ሃንድ ራይቲንግ የመሰሉ ነገሮችን ነው የምንጠቀመው ማለት ነው። ስለዚህ ይሄ ደግሞ የሚያመላክተው ሞር ፐርሰናላይዝ እንደሆነ ወይንም ደግሞ ፐርሰናል እንደሆነ እና ክሬቲቪቲ እንዳለው ለማመላከት ስንፈልግ የምንጠቀምበት ነው ማለት ነው። ሌላኛው ዲስፕሌይ ወይንም ደግሞ ዲኮሬቲቭ ፎንት የምንለው ነው። ስለዚህ ይሄኛው ደግሞ ሃይሊ ያው ዲኮሬቲቭ የሆነ ነው፣ ከስሙ እንደምንረዳው የሆነ ስታይል ያለው ማለት ነው። ስለዚህ አቴንሽንን ግራስፕ ለማድረግ ወይንም ደግሞ አቴንሽንን ግራብ ላይ ማድረግ የምንጠቀምበት የፎንት ታይፕ ነው ማለት ነው። ስለዚህ ለምሳሌ ሎጎ ላይ ልንጠቀሙ እንችላለን፣ ፖስተር ላይ ልንጠቀሙ እንችላለን፣ ሄድላይን ላይ ልንጠቀሙ እንችላለን ማለት ነው እንደነዚህ አይነት ፎንቶችን። ስለዚህ ለምሳሌ ኢምፓክት ፎንት የምንላቸው አሉ፣ ዲኮሬቲቭ የሆኑ ፎንቶች። ሌብስተር የምንላቸው ፎንቶች አሉ፣ ሼባስኒው የምንላቸው ፎንት ታይፖች አሉ ማለት ነው። እነኚህም ፎንቶች ዲኮሬቲቭ ፎንቶች ናቸው፣ ሞር ዲኮሬት የሚበዛባቸው የፎንት ታይፖች ናቸው ማለት ነው። ይሄ ደግሞ የሰውን አቴንሽን ለመያዝ የተደረጉ የፎንት ታይፖች ናቸው የሚሆኑት ማለት ነው። እንግዲህ እስካሁን ድረስ የነበረው ከለር ቲዮሪ እና ቲፖግራፊ ምን ይመስላል የሚለውን ይዘት ነው ስናይ የቆየ ነው ማለት ነው። ከለር እንግዲህ ወሳኝ ነው፣ በአግባቡ መጠቀም አለብን። ስለምንጠቀመው ከለር ደግሞ በደንብ ጠንቀን ማወቅ መቻል አለብን። ሰዎቹ ይህንን ከለር በምን መልኩ ሊረዱት ይችላሉ ብለን ማሰብ መቻል አለብን። ኢንተርናሽናሊስ በምን መልኩ ነው ይሄኛው አሰስ ሊደረግ የሚችለው ይሄ ከለር የሚለውን ማወቅ መቻል አለብን። በዓለም አቀፍ ደረጃ ሳይኮሎጂካል ኢፌክቱ ምን ይመስላል የሚለውን ማወቅ መቻል አለብን። ፕላስ ደግሞ ታይፖቹን ይሄ ቲፖግራፊዎችንም ስንጠቀም የቲፖግራፊ ታይፖቹንም ማወቅ ያስፈልጋል። ለምን የትኛውን ቲፖግራፊ ታይፖች ይጠቀማሉ የሚለውን መለየት መቻል ያስፈልገናል ማለት ነው። እሱን በደንብ ካለየንና ዲዛይን የምናደርግ ከሆነ ሞር ፕሮፌሽናል እንሆናለን። ካልሆነ ግን ዲዛይን የምናደርገውን ነገር ሰዎቹ ያዩትና ፕሮፌሽናል የሆነ ሰው ነው ዲዛይን ያደረገው፣ ፕሮፌሽናል የሆነ ሰው አይደለም ዲዛይን ያደረገው ተብለን አሰስ እንደረጋለን። ስለዚህ የምንፈልገውን ስራ ጆይን ለማድረግ ብንፈልግ ደግሞ በእኛ በሰራናቸው ስራዎች መሰረት ስለሆነ ጀጅ የምንደረገው ዘን ሞር ፕሮፌሽናል መሆን
ሞር የተሻሉ ስራዎችን በዓለም ገበያ ላይ ለመስራት የምንታጭበት ኮንዲሽን የሚፈጠር ነው የሚሆነው ማለት ነው። ስለዚህ እንደየስራችን ሁኔታ እንደየስራችን ጥራት እና እንዳለን የእውቀት ጥልቀት መሰረት ጀጅ የምንደረግ ስለሆነ ኬር ሰጥተን በአግባቡ ማየት ያስፈልገናል ማለት ነው። ለዛሬ የነበረኝ ሴሽን ይህንን ይመስል ነበረ። በሚቀጥለው ሴሽን 4 ላይ እንገናኛለን። ሴሽን 4 ላይ እንግዲህ ወደ አፕሊኬሽን ፓርቱ የምንመጣ ነው የሚሆነው ማለት ነው። ለነበረኝ ቆይታ ስለተከታተላችሁን እጅግ በጣም አመሰግናለሁ። እዚህ ላይ አበቃለሁ። መልካም ቆይታ